እንዴት ነው በክሽ ፌመስነት? በጣም ደስ ይላል። እድሜ ለጆኒ። የምትፈልጊውን አገኘሻ? ገና ብዙ ይቀረኛል። ከዚህ በላይ ደግሞ ምን ቀረሽ? በትንሽ ነገር እንኳን መረካሱ አይደለም። ገና ብዙ ነገሮች ይገቡኛል። የማይገባው አለ ብለሽ ታስበለሽ? አዎ አለ። ለምሳሌ እጁ ላይ ያለው ወርቅ እንደ መዳብ ቆጥሮ የገፋ ሰው መቼም ቢሆን ወርቅ አይገባው እና ይገባኛል ብሎ ለነጠቀ ነው የሚገባው እያልሽ ነው? ይሄን ያስተሳሰብ ነው። አንቺ እንደፈለግሽ ማሰብ ትችላለሽ። ቆይ ግን እንዴት ሳትጠቀሚበት ቀረሽ? ምኑን? የጆኒን ታዋቂነት ነው። ፍቅረኛሽ እያለ ቪዲዮ ብትሰሪ ኖሮ ይሄን ፌመስ ሆነሽ ነበር። እኔ ዝናውን አይቼ ለመፈመስ ስላልቀረብኩት ነው። አሽሞር ላይ ጎበዝ ነሽ። ይኸውልሽ እኔ መናገር የምፈልገው ነገር በቀጥታ ማወራ ሰው ነኝ። ከጆኒ ጋር ደግሞ እየተቀራረባችሁ ነው። በጣም እንጂ የሚመችልሽ ነው። አንቺ ግን መጠቀሚያ ያደረግሽው። እንዴት? አንደኛ በሱ ለመፈመስ፣ ሁለተኛ ደግሞ ኤላሽን ለማስቀናት ነው የቀረብሽው። ልክ ነሽ። እኔ ልጠቀም እችላለሁ። ጆኒ ግን ምንም አይጎዳም። እንደውም አንቺ ስትክጁ አጽመኝ ያገኛል። ሰማያለሽ? እኔ አልከዳውትም። አላምን ስላለኝ ነው የራቁት። መልሰን ደግሞ መታረቃችን አይቀርም። ቃሉን አታሽሞንሙኙ። ለዛውም ጥለሹ ጠላቱ ጋር ነው ሄድሽው። ይኸውልሽ የተረዳሽበት መንገድ ትክክል አይደለም። ግን ደግሞ ጆኒ እንዲጎዳው መቼም ቢሆን አልፈቅድለትም። አንቺ ግን ምንም ችግር የለብሽም ማለት? ቆይ ግን አንቺ ኤላ ምን ያህል ቢበድልሽ ነው ከጆኒ ጋር አንድ ላይ ሆነሽ ልታስባርሩ የምትጥሪው? ምን? ቆይ እኔ ነኝ ኤላን ለማስባረር ያሰብኩት? ደሞስ መች ነው እነ ጆኒ ኤላን ለማስባረር ያሰቡት? ኧረ እባክሽ ኤላ ካሌብን እንደደበደበው አላውቅም ለማለት ነው። አልነገረኝም። ቆይ እንዴት ነው ሊያስባረር ያሰበው? ቢሮ ሊከሰው ባልሆነ? እሱን እንኳን አላምንሽም። ግን ደግሞ ልንገርሽ፣ ትምህርት ቤት ግቢ ውስጥ ኤላ ካሌብን ሲደበደበው የሚያሳይ ቪዲዮ ይዘዋል። ያ ማለት እኮ ሆን ብሎ የተደበደበለት ማለት ነው። አዎ ይኸውልሽ ብርክቲ፣ ኤላን የምትወጁ ከሆነ ልትረጁ ይገባል። በምን ልረዳው እችላለሁ? ይኸውልሽ እንደምንም ብለሽ በቃ ቪዲዮን አስጠፊለት። እስቲ እሞክራለሁ። ይኸውልሽ ብርክቲ፣ ኤላን ከልብሽ የምታፈቅሪ ከሆነ በአሁን ሰዓት ከጎኑ መሆን አለብሽ። ሚሉ የኔ ቆንጆ ደህና ነሽ? ደህና ነኝ። ምንድነው ፊትሽ ተቀያየረ? ዳግም የሆነ ነገር ተናገረሽ እንዴ? አይ ምንም አላለኝም። እና በምን ተፋታችሁ? እሱን እዛው ሄዳ ራሱን ብትጠይቀው አይሻልም? እሱማ እኮ ባናገረው ወይ ፍንክቻለኝ። እንግዲህ አዝናለሁ። እኔ ምንም ልል አልችልም። ለምን? ምክንያቱም ብነግርህ ምንም ስለማትፈይድ። ቆይ እንዴት ነው የማልፈይደው? ተው ማርክ፣ አጉል ግርግር አትፍጠር። ምንም አያምርብህም። በመሄዴ ደብሮሻል አይደል?